ማለፍ ፈልጋችሁ እየጠራችሁ ከሆነ ኦልሬዲ እንዳለፋችሁ ታው አሁን የምላችሁ ነገር በደንብ የሚገባችሁ በኋላ ላይ ነው። አሁን ላይ ባለውበት ደረጃ በጣም ትልቁ ስህተት የምለው ዲሲሽን ሜኪንግ እኔም የሰራሁትን ስህተት ድጋሚ እንዳሰሩት ሆነ ቦታ ላይ ተገድጄ እንድገባና በማልፈልገው ዲፓርትመንትም ገብቼ እንድማር ሆኗል ማለት ነው። ኢቭን የአንድ ሰዓት ስህተት ካን ሩይን ዩር ላይፍ ሶ ላይፍ እንደዚህ አንፌር ናት እና በቃ ይሄን በደንብ መረዳት አለባችሁ። ሁላችሁም የ12ኛ ክፍል ተማሪዎች አሁን የምነግራችሁን ነገር ባለማድረጌ በጣም ብዙ ዋጋ እንድከፍል አድርጎኛል። ሰው እናንተም የኔ አይነት ዕጣ ፈንታ እንዲደርሳችሁ የማትፈልጉ ከሆነ ልብ ብላችሁ ቪዲዮውን እስከ መጨረሻው ተከታተሉ። አሁን ሰዓት ሪያላይዝ ያደረኩት ነገር ሁላችንም ምንም እንስራ ማንም እንሆን ምንም ያን ያክል ለውጥ የሚያመጣ ነገር የለውም ታውቃላችሁ። እና የገሌ ልጅ ነው ኦኬ who cares በቃ ቤተሰቦቻችን ለኛ የሚያስቡልን ያክል እኛ ለራሳችን ያለን አመለካከት ያክል ምናምን በቃ ማንም እንደዛ የሚያስብ የለም። ሁላችንም ለራሳችን ብቻ ነን እንጂ በቃ ማንም ኬር የሚያደርግላችሁ ሰው የለም። ፕላን አድርጋችኋል፣ ጎል አላችሁ፣ እዚህ ሄዳለሁ፣ እዚህ እደርሳለሁ፣ እንደዚህ ያደርጋለሁ ምናምን ብላችሁ አስባችሁ ሊሆን ይችላል። ነገር ግን ይሄ ለእናንተ ለራሳችሁ የሚሰማችሁ ስሜትና ለራሳችሁ ያላችሁ አመለካከት እንጂ ማንም ለዚህ ምንም ኬር የሚሰጥ ሰው የለም። ስለዚህ ይሄን ሪያላይዝ ማድረግ ይጠበቅባችኋል። ምንም ነገር ቢሆን ራሳችሁ ለራሳችሁ የሚሰጡት ክብር ነው እንጂ በዚህ በሚታየው ወርልድ ቪዥዋላይዝ በሆነ ወርልድ ምንም ለውጥ የሚያመጣ ነገር የለም። ስለዚህ nobody cares about your goal, nobody cares about your plan, በቃ nobody cares about nothing። በቃ ስለምንም ነገር ነው የማይጨነቁት እና ይሄን ቀድማችሁ ሪያላይዝ ማድረግ ከቻላችሁ የምሬን ነው የምላችሁ እኔ አሁን የደረሰብኝ ምንም አይነት ስህተት እንዳትደግማችሁ እናንተ እንዳይደርስባችሁ ያደርግላችኋል። አሁን የምላችሁ ነገር በደንብ የሚገባችሁ በኋላ ላይ ነው። ሪያሊቲን ከተጋፈጣችሁት ትልቅ ዋጋ እንዳትከፍሉ በጣም ስለሚረዳችሁ ይሄን ሪያሊቲ በደንብ መረዳት ስለሚጠበቅባችሁ ለዛ የሚያግዟችሁ ደግሞ አንዳንድ ቲፖችን በደንብ መከተል አለባችሁ። ለምሳሌ መጀመሪያው በደንብ ዲሲሽን ሜኪንግ ላይ ጎበዝ መሆን። ያ ማለት ደግሞ የሆነ ነገር ላይ ቶሎ አመዛዝኖ ውሳኔ ለመስጠት በታይምሊ ለማድረስ መሞከር ወይም ደግሞ በጊዜው ቶሎ ትክክለኛ የሆነውን ነገር ዲሲሽን ሜክ ማድረግ በጣም አስፈላጊ ነገር ነው። እዚህ ጋር እኔ የገጠመኝ ትልቁ በህይወቴ ባይሆንም ያው አሁን ላይ ባለውበት ደረጃ በጣም ትልቁ ስህተት የምለው አዲስ አበባ አስቱ ማለት ከአዳማና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ማለት ነው አፕላይ አድርጌ ነበር እና ከአዲስ አበባው በትንሽ ነጥብ ልዩነት አልተሳካልኝ ነበር። አስቱ ላይ ደግሞ ተሳክቶልኝ እንግዲህ እኔ በምፈልገው ዲፓርትመንት ለመማር አስቤ ነበር። ግን በትንሽ በሰራኋት ስህተት ዲሲሽን ሜክ ባለማድረጌ ምክንያት ታይምሊ ባለማድረሴ አሁን የሆነ ቦታ ላይ ተገድጄ እንድገባና በማልፈልገው ዲፓርትመንትም ገብቼ እንድማር ሆኗል ማለት ነው። ሶ ይሄ አሁን እንደዛ ያስገደዱኝ ምክንያት እኔ ቶሎ ዲሲሽን ሜክ አድርጌ ለዛ ነገር ትክክለኛ የሆነ ምላሽ ስላልሰጠው ነው። ስለዚህ ይሄ ነገር በጣም ይጠቅማችኋል። እኔም የሰራሁትን ስህተት ድጋሚ እንዳሰሩት በእናንተም ላይፋችሁ ላይ በደንብ በቃ የሆነ ነገር አመዛዝናችሁ መልስ እንድሰጡ ስለሚረዳችሁ በደንብ እዚህ ጋር ፎከስ አድርጉ። ላይፍ እንደዚህ አንፌር ናት እና በቃ ይሄን በደንብ መረዳት አለባችሁ። ዲሲሽን ሜኪንግ ላይ በጣም ጎበዝ መሆን አለባችሁ። ስለዚህ ዲሲሽን ሜኪንግ በደንብ ያስፈልጋችኋል ብለን ካሰብን በኋላ ደግሞ ዲሲሽን ሜኪንግ ላይ ደግሞ የሚጠቅማችሁ ምንድን ነው ካላችሁ you need to stay informed። በቃ በኢንፎርሜሽን ምክንያት ነው ቶሎ ዲሲሽን ሜክ ማድረግ እንድችል የሚረዳችሁ። እኔ በእርግጥ በጊዜው ኢንፎርሜሽኑ በጣም ነበረኝ I stayed informed but እዛ ላይ ምን አለ የራሴ የሆኑ አንዳንድ ያን ነገሮች ውስብስብ እንዲሆን የሚያደርጉ ተግዳሮቶች ነበሩ። እነዛንም በኋላ በደንብ ገልጽላችኋለሁ እና ማንም ብትሆኑ በቃ ታይምሊ ቀድማችሁ የታዘዛችሁትን ነገር ለማድረስ መሞከር አለባችሁ። ማድረግ ያለባችሁ ነገር ከቻላችሁ ያን ነገር ኢንታይም ኪል ማድረግ አለባችሁ። በቃ ኢንታይም ግደሉት፣ ያላችሁን ስራ ግደሉት። ካልቻላችሁ እና ደግሞ የሆነ ጊዜያችሁን ማብቃቃት ከከበዳችሁ ደግሞ ኦን ታይም ላይ ያንን ነገር ማድረስና ጉዳያችሁን ማስፈጸም ይጠበቅባችኋል። ይሄ የትም ቦታ ብትሄዱ በጣም አስፈላጊ የሆነ ነገር ነው። ምክንያቱም እንዳልኳችሁ ማንም ስለእናንተ ኬር የሚያደርግ ስላልሆነ ማለት ነው። እና ቶፕ ስኮር ነኝ ምናምን ብላችሁ የምታስቡ ከሆነ ኬርስ በቃ ለአንተ ስኮር ምንም እንደዛ የሚጠቅም ነገር የለም ማለት እኔም ነበርኩ እኮ በጊዜው። ግን እንደዛ አይነት ግፍ እንዲደርስብኝ ወይም ደግሞ በማልፈልገው አይነት ዲፓርትመንት እንድገባ ያደረገኝ አንደኛ የራሴ ስህተት ነው፣ ሁለተኛ እነሱ ደግሞ ሰከንድ ኦፕሽን አልሰጡኝ። ምክንያቱም እነሱ ኬር አያደርጉም ስለማንም። ስለዚህ በዚህ አይነት መንገድ ለራሳችሁ በደንብ ኬር የምትሰጡት ራሳችሁ መሆናችሁ መረዳት አለባችሁ። ለምሳሌ እናንተ አሁን ባላችሁበት ጊዜ ፈተና ልትፈተኑ፣ ለምሳሌ ኢንትራንስ ኤግዛም ቴስት ልትወስዱ ተቃርባችሁ የግድ ዲጂታል መታወቂያ ያስፈልጋችኋል። ግን ይህን ዲጂታል መታወቂያ ታይምሊ ካላደረሳችሁት ወይም ኢንታይም አውጥታችሁ ወይም ደግሞ ኦን ታይም ላይ ያን ዲጂታል መታወቂያ ካላደረሳችሁ ፈተናው ላይ ስለእናንተ ማንም ኬር የሚያደርገው ጎበዝ ተማሪ ነው አንደኛ የሚወጣ ነው ምናምን ተብሎ ለእናንተ ህግ የሚፈርስበት ሁኔታ ይኖርና በቻላችሁት አቅም ፈተናውን አትፈተኑ። ስለዚህ በቻላችሁት አቅም ይህን ነገር ለመቅረፍ ሞክሩ። በደንብ ይሄ በጣም ያስፈልጋል። እንዲህ አይነት ነገሮችን መቅረፍ ፕሮክራስቲኔሽንን ማስወገድ አለባችሁ። ለእንዲህ አይነት በህይወት አንዴ ለምትወስኗቸው ነገሮች ቀደም ብላችሁ ውሳኔያችሁን በታይምሊ ለማድረስ መሞከርና በቃ በደንብ ትክክለኛ የሆነውን ዲሲሽን ሜክ ለማድረግ መሞከር አለባችሁ። ፕሮክራስቲኔሽን ማስወገድ አለባችሁ። ምክንያቱም ያ ነው ለእንዲህ አይነት አስፈላጊ እንግልት የሚያደርሳችሁ እና እንደዚህ አይነት ነገር እንዳይፈጠርባችሁ ቀድማችሁ በደንብ መጠንቀቅ አለባችሁ። በቃ የአንድ ቀን ስህተት ኢቭን የአንድ ሰዓት ስህተት ካን ሩይን
ዮር ላይፍ። በተሻላችሁት አቅም እንደዚህ በጥቃቅን አነስተኛ በሆኑ የውሳኔ መስጠት ችግሮች ምክንያት ሙሉ ላይፋችሁ እንዲበላሽ ማትፈልግ ከሆነ አሁን የነገርኳችሁን ለእኔ የደረሰብኝ አይነት ነገር እንዳይደርስባችሁ በደንብ ዲሲሽን ሜኪንግ ላይ ቀድማችሁ የታዘዛችሁትን ኢንታይም በማድረስ በደንብ ጎበዝ መሆን አለባችሁ። አሁንም እናንተ ቶሎ ጥናት ጀምራችሁ፣ ምክንያቱም የኢንትራንስ ፈተና ብዙም አሳሳቢ አይደለም እንደነገርኳችሁ፣ ታልፋላችሁ። በቃ የምትፈልጉ ማለት ፈልጋችሁ እየጠራችሁ ከሆነ ኦልሬዲ እንዳለፋችሁ ጠሩት። በቃ እንደምታልፉ እርግጠኛ ነኝ። እንደዛ ማሰብ አለባችሁ። የሚያስፈራችሁ ይልቅ መፍራት ያለባችሁ እናንተም በደንብ መዘጋጀት ያለባችሁ ለህይወት ላይፍ አሁን እንደነገርኳችሁ አይነት ሙሉ ላይፋችሁን ሪዩን ሊያደርጉባቸው የሚችሉ የህይወት ብዙ ፈተናዎች ስላሉ ለእንደዚህ አይነት ፈተናዎች በደንብ ራሳችሁን ዝግጁ አድርጉ እንጂ የኢንተራንስ ምናምን እንደዚህ የትምህርት ቤት ፈተናዎች ያን ያክል አስፈሪ ስላልሆኑ ብዙም መጨነቅ አይጠበቅባችሁም። እና የዛሬ ቪዲዮአችንን እንግዲህ እንደዚህ አይነት አሪፍ የሆነ ኮንቴንት ልሰጣችሁ ፈልጌ ነበር እና አሁን የነገርኳችሁ ነገሮች አፕላይ ማድረግ እንዳትረሱ። ምክንያቱም እኔ አሁን እንዳልኳችሁ ቀለል አድርጌ የወስጃቸው የነበሩ ነገሮች ከብደውብኝ፣ ከባድ መስሎ ሲታዩኝ የነበሩ ነገሮች ደግሞ ቀለውብኝ ስላገኘኋቸው ማለት ለምሳሌ እናንተ ኢንትራንስ ከባድ እና የሚመስላችኋል። ኢንትራንስ ላይ አትፍሩ፣ ቀላል ነው። የህይወት ፈተና ምን ያን ያክል ቀለል አድርጌ ምናምን ነበር ሳስበው የነበረው፣ ግን ከብዶ ያገኘሁት እውነት ለመናገር የዚህኛው እኔ ቀላል ብዬ ሳስበው የነበረው የህይወት ፈተና ነው እና ቻላችሁ ታቅም 12ኛ ክፍል ተማሪዎች ከሆናችሁ ይሄ ነገር አፕላይ አድርጉ። ይህም ደግሞ አሁን እንደምታዩት እንደዚህ አይነት ጠቃሚ የሆኑ ኮንቴንቶችን እየሰራን ነው። እንዲህ አይነት ጠቃሚ ኮንቴንቶች እንዲደርሷቸው የምትፈልጉ ከሆነ በቃ ሰብስክራይብ አድርጉ። እንደምታዩት ነው እንዲህ አይነት አሪፍ ማለት ጠቃሚ ኮንቴንቶች እየሰራን ሰብስክራይብ ግን ወፍ በቃ ምንም የለም ማለት ይቻላል እና በቻላችሁ ታቅም ሰብስክራይብ አድርጉ፣ ላይክ አድርጉ። ኮሜንት ሴክሽን ላይ ደግሞ ያላችሁን ጥያቄ በሙሉ ጠይቁኝ። እኔ ለመመለስ አሁን ዝግጁ ነኝ። ምክንያቱም አሁን ላይ ነው ጊዜ ያለኝ። ጊዜ ኢንቨስት አድርጌ ለእናንተ መልስ መስጠት የምችለው እና በቻላችሁ ታቅም ያንን ለማድረግ ሞክሩ። እንግዲህ የዛሬ ቪዲዮችን ይህን ይመስል ነበር። በሌላ ጠቃሚ ኮንቴንት እስከምንገናኝ ቻው።